ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ከረማችሁ ይህ አበበ ወርቁ መልቲ ሚዲያ ከናሁ ቴሌቪዥን ጋር በመተባበር የሚያቀርቡላችሁ ቁም ነገርና ጨዋታ በትውስታ የተሰኘው ሳምንታዊ ፕሮግራማችን ነው በዛሬው ፕሮግራማችን አበበ ወርቁ ከሲስተር መርከብ ቢሹ ጋር የሚያደርጉትን ቆይታ ክፍል 2 ይዘንላችሁ ቀርበናል እንድትከታተሉት በአክብሮት እንጋብዛለን ነው ከሚያስታውሷቸው ትላለች ብዙ ሰዎች በጣም ብዙ እስኪ ማን እንግዲህ መጀመሪያ ነገር ከዚሁ የሄዱት ዶክተር ተገኝ ዶክተር ከሆኑ በኋላ ነው ዶክተር ለማ ተፈራ እንደገና ለማ ንጋቱ ፖሊስ እነ ዶክተር አካሉ አሰፋ ዶክተር መኮንን ዶክተር ሁለት መኮንን ናቸው አንድ አጠር ያለ አንድ ረጅም መኮንን ሙሉነህ ይባላል ረጅሙ ያኛው መኮንን ገብረስላሴ ወይኔ ስንት ልጥራ እነዚህን ሁሉ ነው ማውቀው አብዛኛዎቹ ዛሉ እዛም ፎቶግራፍ ላይ ብዙ አሉ ታደሳለሙ ዶክተር ታደሳለሙ ዶክተር ጸጋዬ ኃይሌ የኩላሊት ሐኪም የማህፀን ሐኪም ዶክተር ኃይሉ ከፈኔ ዶክተር የካንከት በላይም ነበረ ኒውሮሎጂስትም ነበረ ጌታሁን የሚባል ዶክተር አለኸኝ ዶክተር አሰግድ ዶክተር ተስፋዬ ሁለት ተስፋዬ ባዩ ተስፋዬ አበበ ሁሉም በሞት ተለይተውናል ምን በቆጥራቸው ብዙ ናቸው የርሶ ባለቤት ምን ነበር ያ ስፔሻላይዝ አላደረጉ አረጋ ተጋብተን ሁለት ልጆች ወልጄ እንደገና ለስፔሻላይዜሽን ሄደ ሶስተኛ ልጅ ነፍሰ ጡር ሆኜ ነው የሄደው ከዛ እሱ ሳይኖር ተገላገልኩሲ ሶስተኛ ልጅ እስቲ ሙሉ ስማቸውን ባለቤቶትን ይግለጹ ዶክተር ማርቆስ ገብረመድህን ማያረግ ሳልነበራቸው ጀነራል መጨረሻው ብርጋዴር ጀነራል በሜዲሲን ደግሞ ያው ኢንተርኒስት ነበረ የውስጥ ሐኪም ስፔሻሊስት ነው በእውነት እኔ የሕክምና ስራ በአጠቃላይ ከጽዳት ሰራተኝነት ጀምሮ እስከ ስፔሻላይዜሽን ድረስ በትምህርት ብቻ የተገኘ ነው አልልም ስሜት የሚያስፈልገዋል ዲቮሽን ማለት ይሄን ልሰራ ፈልጊያለሁ የሚለው ፍላጎት ሙሉ በሙሉ የሚያስፈልገው ነውና እሱ እንደሱ ፍላጎት ያለው ሰው ነው የነበረው ጤና መኮንንም ሆኖ ሲሰራ ዶክተርም ሆኖ ሲሰራ ኮሪያ ሰፈር ማንደሩ በሙሉ ይወዱታል እዛ ሆስፒታልም በጣም ተወዳጅ ነበረ ስራውን ሞያውን የሚወድ ነው ከሁሉ ማስታውሰው ሰዎች ፕራይቬት ክሊኒክ የከፈቱ ከኛ የተሻለ ኑሮ መኖር ጀመሩ ከኛ በኋላ ግራጁዌት ያረጉ ከዛ እኔ ነርስ ነኝ እሱ ዶክተር ነው የወንድሙ ልጅ ጤና መኮንን ኤልሳቤጥ በርሄ የምትባል የታላቅ ወንድሙ ልጅ ጎንደር ግራጁዌት ያረገች እንደገና የእህቱ ልጅ ፊዚዮቴራፒስት ነው ይሳቅ ሽፈራው ይባላል እዚህ ጨርቆስ ይሰራል አሁንም እና እኛ ለምን እናንተ አንድ ላይ ሆናችሁ ቲም ሆናችሁ ለምን አትከፍቱም ክሊኒክ ስንት ሰው ነው የሚፈልጋችሁ ያለው ዶክተር ማርቆስን እንደው እንኳን ዳብሰውኝ ስላነጋገሩኝ ብቻ እንኳን በሽታዬ ቀልል ይለኛል ብለው የሰው አይን እያዩ ነው የበሽተኛውን አይን እያዩ ነው የሚያናግሩት እና እንፈልግሃለን ይላሉ ብለን ጠየቅነው ለምንድነው የፈለግሽው አለኝ እኔ እንዴ የተሻለ ቤት ይኖረናል ይሄ አንድ ብቻ ቪላ ነው ያለን የተሻለ መኪና እንገዛለን መኪና እንለውጣለን
አንተ የመንግስት መኪና አንድ ላዳ ናት በቃ ሌላ እና መኪና እንለውጣለን እንደዚህ እናንተ ግን ምን አይነት ሰዎች ናችሁ አሁን ለኢትዮጵያ ህዝብ ያው ጎንደር ሄዳችሁ መሰረቱን አይታችሁ የለ ኢትዮጵያዊ ማለት ማን እንደሆነ እንዴት እንደሚኖር ምን እንደሚበላ አይታችሁት የለ ይሄ የኢትዮጵያ ህዝብ ሳይማር ያስተማረ ሳይማር ብቻ አይደለም ጠግቦ ሳይበላ ያስተማረ አሁን እኔን የምታውቀኝ ማርቆስ ሆኜ ነው አሁን ዶክተር ማርቆስ ነኝ 10 ብር ካርድ አውጥተህ ያን 10 ብር ነው ፕራይቬት ክሊኒክ ካርድ የሚወጣው 10 ብር ከፍለህ ካርድ አውጥተህ ነው እኔን ማነጋገር የምትችለው ማለት አይቀፋችሁ ከዛ ከመሬት አንስቶ ያስተማረኝን ሰው በልኔ ያን የማርቆስ ሆኜ ነው የምታውቀኝ አሁን ዶክተር ማርቆስ ነኝ 10 ብር ከፈል ለዛውም ደግሞ ከፍሎ መርምሬው አውቀው በሽታ ይሄ ነው ስለው መድኃኒት አልሰጠውም መድኃኒት ስለሌለ ምኑን አከምከኝ ታዲያ ወደና ሞኛል መታመሜን ማን ያሳውቀው አይደል የመጣሁት ይሄ ነው በሽታ ብትለኝ ምን ያረግልኛል ይሌለ እና እንዴት ጨካኝ ናችሁ ብሎ የግል ክሊኒክ በሚከፍቱት ላይ እንትን ተቃዋሚ ነበር እሱና ዶክተር እደማርያም በእደማርያም እና እንዴት አርገን ነው እነዚህ ሰዎች ምናሳምናቸው ፕራይቬት ክሊኒክ መስራት የለባቸውም ታዲያ በምን ያግኙ አለችው ኤልሳቤጥ እዛ ከፈለጉ እዛ ያለሁበት ይምጡ ሚሊተሪ ሆስፒታል ነው ያው ሌላ ሰው አቤት ብሎ እንደሚጠይቅ አልጋ ካለ አለ ይባላሉ ቦታ ካለ ከሌለ እስኪመጣ ጠብቀው መድኃኒትም ያገኛሉ ህክምናም ያገኛሉ እንጂ እኔ ላላክማቸው አልመረምርም ደሞ መመረምራቸው በገንዘብ እንዲህ ያለ ነገር አታናግሩኝ አለን በቃ አናነሳው እና ይሄን ያህል ፍቅር ለሞያው የነበረው ሰው ነው በዛው ከነ ፍቅሩ ነው ከፍተኛ ደረጃ የደረሰው ሲያክምም የነበረው ከወታደር እስከ ቤተ መንግስት እሳቸው ያክሙን የሚሉ ናቸው አሁን እዚህ ያላችሁበትም ሰፈር አንድ ሰምቻለሁ አንድ ነገር በኃይለ ሥላሴ ጊዜ ነው ይሄን ቦታ የያዛችሁት እና 1000 ካሬ ሜትር ነበረ እሳቸው ራሳቸው ናቸው ራሱ ይሄ ደግሞ መሬት የዚህ ቤት መሬት የዚህ መሬት ጌታ ኮሎኔል ኢዮብ ይባላል አብረው ኮሪያ ዘምተዋል ጓደኛሞች ናቸው ካዴቶች ሆነው ጀምረው ባለቤቴ ምኒልክ ትምህርት ቤት ነበረ ኮሎኔልም እንደሱ አብረው ነው ካዴት የገቡት አብረው ነው ኮሪያ የሄዱት እና ይሄ ኮሎኔል ኢዮብ ወደ ኢንጂነሪንግ ሌላ ሀገር ሲሄድ ዶክተር ማርቆስ ደግሞ ወደ ቤልግሬድ ሲሄድ ነው የተለያዩት ሲመለሱ ያ እኔ ቀለበት ሳረግ ነው ኮሎኔል ኢዮብ ያገባው ሰርጉ የነበረው ለሱ ሰርግ መጥቶ ነው አባቴ ቤት ሄደው አስፈቀደው እሺ አሰኝተው የመጡ እና 10 አመት ይቀድመናል ኮሎኔል ኢዮብ ትዳር ሲያረግ አሁን ይሄን መሬት የገዙት አብረው ለማርጀት ነው እሱም 1000 ያም 1000 እኛ 1000 ልንገዛ አንችልም ፍራንክ የለንም ገንዘብ የለንም ደሞዛችንም አይበቃንም ልጆቹን ደግሞ ምናስተምረው መጀመሪያ ዛ እንግሊሽ ስኩል ሳንድፎርድ አረ ይሄ ውድ ነው ሌላ ጋር ይግቡ ስለው ኖ ፎቅ ከሚኖርሽ አንድ የተማረ ልጅ ቢኖርሽ ይሻላል ስለዚህ ለትምህርት ቤት እኛ ምን በላው ምን ለብሰው አለ ስለዚህ ለትምህርት ቤት ይተርፈናል ይማሩበት እሺ ባይዘው ግረማንገዴን ልንገራችሁ ባለቤቴን ጋሼ ነው ምለው ጋሽ ማርቆስ ጋሼ ቤተሰብ ሆኖ ነው ማውቀው ጋሽ ማርቆስ አንድ ነገር አታርጊ እንዲህ አትበይ እንኳን በቃሉ ተናግሮ
ፊቱን ትንሽ ኮስተር ካረገ እንዲህ ላነሳ የነበረውን ተዋታለሁ እንጂ አልፈጽምም። ግን ለምን እንዲህ አለኝ ብዬ ደግሞ እናደዳለሁ ብቻዬን። አሁን ከተለየኝ በኋላ ግን ያኔ ሲናገረው በነበረው ቃላት መመሪያ ነው አሁን የምኖረው። ጆሮዬ ላይ ይደውላል። ለካ እውነቱን ነው እንዲህ ሲል የነበረው፣ ለካ እንዲህ ሲል የነበረው እያልኩ በአሁኑ ህይወቴ መመሪያዬ ያኔ ሲነግረኝ የነበረው እንትን ነው። እና መሬት ግዙ ሲባል እኛ አንችልም። ከዛ ሲቸግረው ይሄ ጓደኛችን እቁብ ግቡ አለ። እሺ እቁብ ስንት ነው? በሳምንት 100 ብር። እንዲህ እኛ በወር 400 ብር አይተርፈንም። ስለዚህ አንገባም አለ። እሺ ብለን እንደምንም ገባን። እቁብ ሲመጣ 15000 ነው የሚደርሰው። በ15000 ብር ይሄ ተገዛ። ይሄ መሬት 1000 15 ብር በካሪ ሜትር። ያውም እኛ ስለዘገየን ነው እንጂ 5 ብር በካሪ ሜትር ምናምን እንደዚህ ነበር የሚሸጠው። እኛ ዘገየን ነገ ስንል 15000 1000። አሁን ሲታወጅ ካርታ ነበረን የ1000 ቤት አልሰራንም። ይኑረን መሬቱ ስንል ነው 500 ቆርጣችሁ ስጡኝ። አዋጁ 500 ማክሲመም ነው የሚለው። ሁሉ ሰው 500 ይኖረዋል ማለት አይደለም። ሶሻሊስት ሀገር ተምረን መጥተን እንደገና እኔ ከነሱ ጋር እየሰራሁ በጎን ደግሞ 500 በላይ መሬት አልይዝም ቆርጣችሁ ስጡኝ ብሎ ይሄ ጓደኛችን በቆመበት 500 ካሪ ሜትር ተቆርጦ እኛ ራሳችንን የተው ነው። እኔ ለዛች ለሄልዝ ኦፊሰር እንኳን ይሁናት እሷ ተያዘው ብዬ ነበረ። እሷ ደግሞ እንትን አላለችም፣ እንደዚሁ አልፈለገችም፣ ለሌላ ሰው ተሰጠ። ይሄ ስነ ምግባር ወደ ልጆቻችሁ ሄዷል? በጣም ወደ ልጆቻችን ሄደና ጎዳቸው። በምንድን ነው ጎዳቸው ሲሉ? ሁሉ ነገር ትክክል መሆን እንዳለበት ነው ያስተማርናቸው። ልጆቻችንን እንዴት እንዳሳደግን ከቀበና ጀምሮ እዚህ ያሉ ሰዎች ያውቁናል። እንዲያው ጎረቤቶች እንኳን የኔ ልጅ 8 ቀን እንኳን እርሶ ጋር በቆየች ስነ ስርዓት ተምራ ትወጣለች ነበር ነው የሚሉት የኔ ጓደኞች። ምክንያቱም አንድ ነገር አምጣ ሲባል ሲያረጉ አይደረግም፣ እንደዚህ አድርጎ ነው ይሄኛው እጅህን ይሄኛውን ይደግፍ። ይሄን በአንድ እጅ መሸከም ይችላል፣ ግን ይሄንን የሚደግፈው ለክብሩ ነው እንጂ ከብዶ አይደለም። ብዙ ስነ እንትን እና ብዙ ነገር እውነት ብቻ ስለሆነ የሚያውቁት ሰው ሲያጭበረብራቸው መንቃት አልቻሉ። ጎዳቸው ያልኩት ለዚህ ነው። አሁን አንዱ ልጃችን ሎየር ነው። እዛ ኒው ጀርሲ የታወቀ ቦታ የታወቀ ሰው ነው። ለስራው አሁን ላለበት ሁኔታ ይበጃዋል። ግን በዚህ በኩል ሄጄ ፍራንክ አግኝቼ በዚህ አድጌ በዚህ ጌታ ሆኜ በዚህ እንዲሆኜ የሚል ስሜት የላቸው። የመጀመሪያ ልጃችንም እንደዚሁ አሁን አንድ መመሪያ አለ። ልጅ ወልደህ ከራስህ የተሻለ ካልሆነ በእንግሊዝኛ ነው he is only your biological child። በደም ነው እንጂ ልጅህ በስጋ ነው እንጂ ልጅነቱ አንድ ሰው አላፈራህም፣ ሰው አላመረትክም፣ ሰው አላደረስክም ማለት ነው ይባላል። ልጆቻችን ከኛ በጣም የበለጠ ሄደዋል። አሁን የመጀመሪያ ልጃችን ልጆቹ ከሱ የተሻሉ ደግሞ ሆነዋል። ምክንያቱም እሱ ኔቪ ገብቶ
በኔቪ ነው እንትን የሚሄደው ያለው። ለማናገር ነው የሚሰራው ማለት ለአሜሪካ አሜሪካ አዎ ለአሜሪካ ሲሰራ ባለ ፎቶግራፍ ላከልን። ፎቶግራፍ እኔ አሁን ባለቤቴ ከሞተ በኋላ ነው ይሄ ፎቶግራፍ እዚህ ያወጣሁት። ፎቶግራፍ ሲመጣ እዚህ አይቀመጥ እንጂ ይቀመጥ እንጂ እናየዋለን ምናምን እንደዚህ ነው አይቀመጥም። ይሄ ፎቶግራፍ እዚህ እንዳይቀመጥ። ከዛ ጓደኛው መጣ። ለምንድን ነው ይሄ እኮ አሁን እኛና እነዚህ ሰዎች ብንጣላ ዜግነቱ የነሱ ስለሆነ እኮ እኛን ሊወጋን ነው። ስለዚህ መጥቶ ይቅርታ ጠይቆ አገሩ ካልገባ ይሄ ልክ አይደለም ብሎ በጣም እንትን አይነት ሰው ነው። የኔ ባለቤት is different በቃ ኢትዮጵያዊ ስሜታቸው በጣም እንትን ያለው ባለቤቴ ብቻ አልነበረም ለኔ ወንድሜም እናቴም አባቴም ሁለመናዬ ነበረ። ምክንያቱም በልጅነቴ ጀምሮ ሰው ለማረግ መከራውን አይቶ ነው እኔን ሰው ያረገኝ። ካበላል ካረማመድ ካስተያየት ካነጋገር ካለባበስ ሁሉ ነገር እንዲህ ነው። ለምሳሌ ሬስቶራንት ቢወስደኝ ሰዎቹ የሚበሉትን አያለው አበላላቸውን አያለው። እንደሱ አይታይም እንደሱ አቲ በኋላ ቀስ ብለሽ እንደዚህ ነው ይላ። ምክንያቱም ያ እኔ በኢኖሰንት አስተያየት ነው ዝም ብዬ ለማየት ስለፈለኩ እንዴት እንደሚበሉ እና እኔም እንደሱ እንድበላ ነው ማያቸው። ምን አይነት ሰው ነበሩ? ቁጡ ወይስ? ቁጡ አይደለም እኔ ነኝ የምቆጣውስ ምጮኸው እኔ ነኝ። ግን የሚያናድደው ነገር ሲኖር ውስጡ ምቃርጎ ይዞ ራሱን የሚጎዳ አይነት ነው። ኢንትሮቨርቲቭ። ይሄ ጨዋነት ይሄ ኢትዮጵያዊ ስነ ምግባር በአሁኑ ሰዓት አለ ብሎ ይገምታል? አሉ አሁን ስማቸው ተና እንጂ አልፎ አልፎ አሉ። ግን እነዚህ በብዙሃኑ ይዋጣሉ። ያ እንትን አርጎ አቆጥቁጦ ያሁን ጊዜ ልጆች እንደሱ እንዲሆኑልን እኔ አሁን ራሴ እኮ ቆጨኝ። ልጆቼን ለምን ክፋት አላስተማርኩም? ክፋትም አለኮ ብላቸው ኖሮ የሚነገራቸው ነገር ሁሉ ለቀጥታ ለእውነት ስለሆነ የሚወስዱት ብዙ ነገር ይጎዱ ነበር። እኔ አሁን የማየው ስጋዊ የሆነ ሀብትና መንፈሳዊ የሆነ ሀብት አንድ አይደለም። ኦፍ ኮርስ በመንፈስ ከመጥገብ የበለጠ አዎ የለም ከስጋ ይልቅ። ይሄ አሁን ለምሳሌ እዳ ቢኖርበት ወይ የሆነ ነገር ያስቀየሙት ነገር ቢኖር የሆነ ነገር ያደረጉ ቢሆን በህይወት ውስጥ እድሜ ልክ የህሊና ቁስል ነው የሚያደርጉት። የህሊና ቁስል ለጊዜው ሰው ለስጋው ብዙ ይጨነቃል ያገኝ ይችላል። እውነት ነው። በተለያየ መልኩ ሀብትን ሊያገኝ ይችላል። የሀብት ግን የመንፈስ ደስታ ይሰጣል አይሰጥም? አይ እኔም እኮ ጉዳት ጓደኛ ብለው ይዘው ጓደኛ ሲጎዳቸው መስሪያ ቤት እንዴ አሁን ይሄ ዳኛ የሆነው ልጅ ውጭ ሀገር እንደሄደ የመጀመሪያ አመት ያመናቸው ሰዎች እየካዱት ተቸግሮ ነበር። አሁን ትልቅ ሰው ነው ግን የህሊና ቁስል በፍጹም አይለቅም። እኔ አሁን እግዚአብሔር ይመስገን አልኩ ልጆቼን ትንሽ ክፋት ባስተምራቸው ትንሽ ነቃ ማለት ይችሉ ነበር አልኩ እንጂ ደረሱበት። ከተጎዱ በኋላ የደረሱበት ይሄዳሉ። ህሊናቸው ግን ንጹህ ህሊና ቁስል የሌለበት ህሊና ይዘው ነው የሚሄዱት። እውነት ነው። እኔ ለራሴ ወጣት ሆኜ በዚህ ሙያ ምክንያት ባስተዳደጌም እንዳልዋሽ ተዘጋጅቻለሁ፣ እንዳልሰርቅ ተዘጋጅቻለሁ፣ እንዳላጭበረብር በእንደዛ አልፌያለሁ። እንደዛም ሆኖ ግን
አንዳንድ ስህተቶች አርጌ ከሆነ ንስሐ በመግባት ኢየሩሳሌም በመሄድ በዚህ በመሆን ንጹህ ነኝ ብዬ አስብ ነበረ። ግን በተግባር ያ ያረኩት ነገር እምደመስስበትን ተግባር ሰርቼ ነው እንጂ እንደዚሁ ህሊና ቁስል አይድንም። ስካር ጠባሳ ይተዋል። አሁን ምንድነው ብዙዎች የሚያተኩሩት የስጋዊ ፍላጎት ላይ ነው ሁላችንም በአብዛኛው። በእርግጥ አንጻራዊ ነገሮች አብረው ነው የሚኖሩ። ስለ እግዚአብሔር ስናስብ እኮ ሰይጣንም አለ፣ ክፋት ስናስብ ደግነት አለ። የምርጫ ጉዳይ ነው። አንዳንድ ጊዜ ያደረግነው በጎ ነገር በሌላ መልኩ ሲከፈለን ነው የምናየው። ምንድነው የሚባለው? ለጋስ ቢለግስ አበደረ እንጂ አልሰጠም ይባላል። አንድ ሰው ሲያደርግ መልካም ነገር ባሰበ ቁጥር መልካም በጎ ነገር ባሰበ ቁጥር ምላሹ በጎ ባይሆንለትም ራሱ ግን የህሊና እርካታ ያገኛል። ያ የህሊና እርካታ ያገኛል። ከሱ የበለጠ ደግሞ ትልቅ ጸጋ የለም። እውነት ነው። ይሄ ኢትዮጵያዊ ስነ ምግባር የነበረው ስነ ምግባር በሁላችንም መካከል የነበረው ስነ ምግባር እናንተ እንዲጠበቅ እና የእናንተን አሁን እርሶም ምሳሌ አድርጌ አንድም ያቀረብኩት በዚህ ምክንያት ስለሆነ እስኪ ምን ይሉናል? እስኪ ይንገሩ። እኔ የሚከናከናኝ ነገር ቢኖር ያለፉት ጊዜያት የሩጫ የሽኩቻ የመደበቅ የበራስ መተማመን ማጣት እንዲህ ነገር የበዛባቸው ነበሩ። እስቲ አሁን ደግሞ ሁሉን በጅምላ እንኳን ባይሆን በሙያው አሁን የነርስ ሙያ ብዙ ነገር ተጓድሎ ይታየኛል፣ ጎድሎበት ይታየኛል። እኔ ነርስ እንደመሆኔ የተሻለ ሆኖ ባገኘው ኖሮ ወይ ጉድ ያኔ እኮ ባለማወቅ ነው እንዲህ ያረኩት፣ ለካ ይሄ ነበረ ጥሩ እል ነበር። አሁን ግን ከኔ የተሻለ ሆኖ አላገኘውም። ስለዚህ በሙያ እንኳን እኛን አይነቱን ሰው አሰባስቦ ማለብ የሚቻለውን ያህል ማለቢያ ሲስተም ቢፈጠር ምናልባት በፊት ወጣት ሆኜ የምናገረውን ተደማጭነት በወጣትነት ያላገኘሁም ይሆናል። አሁን ግን በእድሜ ትልቅ ሴት ናቸው፣ ብዙ ነገር ያዩ ያሳለፉ ናቸው ተብሎ ተደማጭነት ሊኖር ስለሚችል በእኛ ሀገር የፈቃደኝነት ሰራተኛነት አልተለመደም እንጂ ያንን ዲቨሎፕ አድርጎ ቮለንቲር ሰርቪስ ሁሉም እስከ ዛሬ በደሞዝ ሰርተናል፣ እስከ ዛሬ ገንዘብ ለማግኘት ተሯሩጠናል፣ በዚህ አሁን መጨረሻ ላይ ለካ ይሄ በቃ ኖሯል፣ ለምን እንደዚህ አሁንም ይበቃል። ስለዚህ እነዚህ አዲስ ትውልድ እኛ ያለፍነውን ነገር መጥፎ ነገር እንዳይገጥማቸው ማስጠንቀቂያ፣ የተሻለ ነገር እንዲሆኑ እኛ ያሳለፍነውን ጥሩ ነገር ማስታወሻ አርገን መንገር እንድንችል መድረክ ቢከፈት ይመስለኛል እኔ። ምክንያቱም ሌላ በምን መልኩ እንንገራቸው? እኔ በሄድኩበት አንድ ቲፕ ኦፍ አድቫይስ ማለት አንድ ምክር መስጠት ብፈልግ የኋላ ቀርነት ስሜት ነው፣ የኋላ ቀር ቢሆኑ ነው የሚል ወጣት ነው የሚገጥመኝ። ወጣቶቹ ሴቶቹም ይሁኑ ወንዶች አሁን እኮ ይሄ ቀርቷል፣ አሁን እኮ እንዲሁ ነው የሚናገሩት ከሚባል ሲስተማቲክ ማለት ስነ ስርዓት ያለው ቅደም ተከተል ያለው ፕሮግራም ያለው አሰራር ቢፈጠር እና ፈቃደኛ
ሆነን ብንሰራ ብዙ ነገር መስጠት የምንችል ይመስለኛል። አዎ አሁን ብዙዎቻችን ጋር የሚጎለው ነገር እውቀት ማለት ከትምህርት ቤት የምናገኘው እውቀት ይመስለናል። በትምህርት ቤት የምናገኘው እውቀት የሁለት ነገር ድምር ነው፣ ያለና የነበረውን ነው አስተማሪ የሚያስተምረው። ከየትም አምጥቶ አያስተምርም፣ በንድፈ ሀሳብ የተቀመጠለትን ነው። እውቀት ማለት ማህበረሰብ ውስጥ ነው ያለው፣ ከማህበረሰብ ጋር ባለን ግንኙነት ነው። በእድሜ የሚገኝ ነው እውቀት፣ በልምድ የሚገኝ ነው እና ይሄ የልምድ ከልምድ የሚገኘው እውቀት እና ብዙ ጊዜ ትውልድ ክፍተት አለ እየተባለ ይነገራል። እና ይሄን ለመሙላት ከተፈለገ በእንደርሱ አይነት ያሉ ሰዎች ልምዳቸውን ለትውልዱ ቢያካፍሉ ጥሩ ይሆናል ብዬ ነው እኔ በበኩሌ የምገምተውና አሁን ያቀረቡልን ሀሳብ በእውነት የሚደገፍ ነገር ነው። እኔ በበኩሌ በጣም የምደገፍ ነገር ነው። ይሄንንም መንግስትም ይሁን ሌላው ማህበረሰብ መድረክ ቢያመቻችና እንትን ቢያደርግ ጥሩ ነው። ግን አንዳንድ የበጎ ስራዎች ላይ ይሰማራሉ የሚባል ወሬ ሰምቻለሁ። አዎ በምን እኔ ሲጀመር የእናቶችና ህጻናት ጤንነት እንክብካቤ ተምሬ የነበረ ዩጎስላቪያ መጣሁት። ከዛ ማዘጋጃ ቤት ስሰራ ኢንተርናሽናል ዓለም አቀፍ የህጻናት ቀን 1979 በፈረንጅ የዛሬ 30 አመት ማለት ነው። ስለዚህ ያኔ በጣም ፍላጎት ስለነበረኝ በትንሽ ቀን ውስጥ ነው እቺን የጻፍኩት። በትንሽ ቀን ውስጥ ትምህርት ሚኒስቴርና ጤና ጥበቃ ቶሎ እንትን ይባል ተብሎ ሌላ ሰው ለእናቶች ምን ስጦታ እንስጥ፣ ምን እናርግ፣ ዝም ብለን እንደዚህ ብቻ በዓል ኢሲኤ ስብሰባ፣ ማዘጋጃ ቤት ስብሰባ፣ ትምህርት ሚኒስቴር ስብሰባ፣ እነዚህ ሴቶች ምን አረግንላቸው በሚል ይሄንን ጻፍኩኝ። ማዘጋጃ ቤት አሳተመ። ለእያንዳንዷ ለሰው እናት ብቻ ሳይሆን እዛ ስብሰባ ላይ ላሉ ተበተነ። ከዛ በኋላ ግን እኔ አንድ ቃል አለ አሁንም በጣም የሚያስፈልገኝ፣ በገንዘብ አይተመንም። አይዞሽ፣ አይዞህ፣ ይሄን እኮ መስራት ይቻላል የሚባለው ነገር አልነበረም። አይቻልም ብቻ ነው እውነቱ ግልጽ ሆኖ ለመናገር። ስለዚህ አሁን ይቻላል የሚለው ነገር ስላለ እዚህ የእናቶችና የህፃናት ማህበር፣ የወጣት ሴቶች ክርስቲያናዊ ማህበር የሚባል ነበረ። አሁንም ያቆጠቆጠ ነው። ጠርተውኝ እዛም አባል ነኝ። የቤተሰብ መምሪያ አባል ነኝ። የጸረ ሙስና የኢንተርናሽናል የኢትዮጵያ ትራንስፓረንሲ እንትን እዛ አባል ነኝ። ቦርድ ሜምበር ነበርኩኝ። አሁን ቦርድ ሌላ ቦርድ ናቸው፣ ግን አባል ነኝ። and ብዙ ቦታ አባል ነኝ እንደሱ ለመስራትና አንዳንድ ንግግር ግራጁዌት ሳስደርግ እንኳን ነርሶችን ሳስመርቅ ካለፍኩት እንትን እነግራለሁ። እኔ እባካችሁን ሌባ ብቻውን አይሰርቅም፣ አብረውት የሚደብቁት እንትን የሚሉት አሉ። እናንተ በጤና በኩል ግን ከልባችሁ ከዚህ የምትወስዱት ዲፕሎም ብቻ ሳይሆን እስቲ ህዝቡ ይስጣችሁ፣ እስቲ ህመምተኛው ዲፕሎም ይስጣችሁ፣ እስቲ የህመምተኛው ቤተሰቦች ዲፕሎም ይስጧችሁ። ጥሩ ልጅ ናት መጥፎ ሰው ናት መባል እኮ ትልቅ መጥፎ ነገር ነው። ስለዚህ ያ ሁሉ እንትን እንዳይሆን ብዬ የብዙ ነገሮች አባል ነኝ። በተቻለኝ ኮንትሪቢዩት በተቻለኝ ሳተፋለሁ። የኢትዮጵያ ጤና ባለሙያዎች ማህበር የኢትዮጵያ ጤና ባለሙያዎች ማህበርም አባል ነኝ። በዚህ ላይ በዛ አባልነታችሁ ወቅት አንዳንድ ጊዜ ወረርሽኝ ይነሳል፣ አንዳንድ ነገሮች ይነሳል።
እንዴት ነው እናንተ ከመንግስት ጋር እንደው እንትን እያደረጋችሁ ነው የምትሰሩት ወይስ እንዴት ነው? እኔ ማዘጋጃ ቤት ሆኜ እንደ መጽሐፍ የጻፍኩት ይችን ብቻ ነው። ፓምፍሌት እና ሊፍሌት ግን በወር 2-3 እናወጣለን። ክትባት፣ የውሻ በሽታ፣ የተቅማጥ፣ የጡት ማጥባት የምን የተባለ ማአት ፓምፍሌት አሳትማለሁ። እኔ ጋር የተመደበ ትምህርት ክፍል ሙላቱ ገብሩ የሚባል የስነ ጽሁፍ ባለሙያ ነበረ። እኔ ነጥቦቹ ምናምን እንደዚህ ብዬ እንትን አላለሁ። እሱ በደንብ አድርጎ ሊፍሌት ልናስተምር ስንሄድ ለሰዎቹ እሱ እናድላለን። ምነው እሱ ተጠራቅሞ ቢሆን ኖሮ አንድ መጽሐፍ ይወጣው ነበር። አሁን ለአዲስ አበባ ማዘጋጃ ቤት ስንት አመሰሩ? ለስንት አመሰርቷ? ማዘጋጃ ቤት 10 አመት። ጦር ኃይሎች 10 ጦር ኃይሎች ሆስፒታልም ሰርቷል። ከዛ ደግሞ ቱሪዝም ሆቴሎች ኮርፖሬሽን 10 39 ደሱ ሰራ። ከዛ ጦራታ ከወጣው በኋላ ደግሞ ብዙ መስሪያ ቤት እና ያስተምሪልን እንፈልግሻለን እያሉኝ ሜድኮ አስተምር ነበር። የጤና ሳይንስ ደብረ ዘይት የጦር ኃይሎች እነሱ አስተምራለሁ። ፕሮፌሽናል ኤቲክስ፣ ኒውትሪሽን፣ ፔዲያትሪክስ እንደዚህ አስተምራለሁ። ሆሬልስ ዩኒቨርሳል ኮሌጅ ዲፓርትመንት ሄድ ሆኜ የነርስ ዲፓርትመንት ሄድ ሆኜ እና ሳብጀክት ደግሞ ወስጄ አስተምር ነበረ። በማስተማር ነው አሁን ብዙ ቦታ በሳብጀክት የሚጠሩኝ እና ማስተምረው። የነርስነት ተግባሬ በታማኝነት ለመፈጸምና ሕይወቴን በንጽህና ለማሳለፍ በፈጣሪና እዚህ በተሰባሰባችሁ ፊት ቆሜ የመሐላ ቃሌን እሰጣለሁ። ቀላል ቃል አይደለም። እንደው አንድ ወቅት እንደ አዲስ አበባ ከተማ ውስጥ እንደው እንደ ዘመቻ ስራ ሆኖ የህዝብ ሽንት ቤቶች አንድ ወቅት ለማስፋፋት ጥረት ይደረግ ነበር። አሁን ጉለቱ የለም አለ ብለው አይገምቱም? እስቲ ይንገሩት። ለመጸዳጃ ቤት ተሰሩ፣ ለሌላ ስራ ተጠቀሙባቸው። ዝም ብለው እቃ እዛ ያስቀምጣሉ፣ ፍራፍሬም ያስቀምጣሉ፣ የሚበላ ነገር በዶንያ በዘንቢል በምን አርገው እዛ ያስቀምጣሉ። ሰው እዛ ያድራል። ሰው እዛ ያደረ እንዴት ብሎ ነው ሰው ሊጸዳዳ የሚሄደው? እና ብዙ ቁጥጥር እኔ እንጃ። እኔ ስለሱ ሁሉ ሳወራ ከየት ቢጀመር ነው ትክክል የሚመጣው? በምን አንድ ላይ የሁላችን ሀሳብ አንድ ላይ ካልሄደ አይሄድም። እዚህ ሰፈሬ ራሱ እዚህ ደጃፌ ላይ ራሱ እኔ ለዚህ ቀበሌ የጽዳት የእናቶች መሰረተ ትምህርት ምን ልበላችሁ ብዙ ነገር እያደራጀው ሴቶቹን እያነቃው እያነሳሳው ብዙ ስራ ይሰራል። አሁን እዚህ ግቢያችን ውስጥ በፌስታል የሰው ሰገራ ይጣላል ተቋጥሮ። በፊት ባለቤቴ ያለ ደሞ እንዲያረቁ ደሞ እቺ ውሻ ጎትታ ቆሻሻ ይዛ መጣች እዚህ ምናምን እንዲላለው። እነዚህ ጽዳት ነው ስራቸው ያጸዱታል ብለው ነው እኮ። ለምን ትበሳጫለሽ? ማጽዳትሽ ላይ ቀር እንደገና ያናድደኛል። እንደገና ጽዳለሁ። አሁን እዚህ ደጃፋችን ላይ በተለይ በዓል ሲሆን አሁን ባለፈው ገና አንድ ዶሮ አንድ የበግ ከና ቆዳው ሁሉ እና ጭንቅላቱ አንድ ደግሞ የበሬ ጭንቅላት እዛ ነበረ በሮት ላይ በዛ ፊት ለፊቱ ላይ። እንደው አሁንስ አልኩኝ ሰው ጠራው። ሰዎች መጥተው አዩ። ማን እንደጣለው ምን ይታወቃል? በምን ለመያዝ ሞክሩ።
እንዴት አርጌ ነው የሚይዛቸው? እርሶ በነበሩበት ሰዓት ነበር ይመስለኛል ብዙ ሽንት ቤቶች በየቦታው ተቆፍሮ በደንብ ቤት ተሰርቶላቸው ዘበኛ ምናምን ተደርጎላቸው ይጠብቁ ነበር። አንድ ኢንጂነር ነበሩ፣ ኢንጂነር ታደለ ቡጡል የሚባሉ ከጀርመን የመጡ ፍሬሽ ገና እንደመጡ ነው ይሄ ሪበከንቱ ሌላ አይነት መሆን አለበት ብለው ስንት ስም ነው ያለው ሪበከንቱ ብቅንቅ ዶሮ ማነቂያ ሶስቱ ለዛ ኤሪያ ላንድ ቦታ ስም ነው ልክ ቀበና እንደሚባል ያ ሁሉ ይሄ ሴንቴንስ የመጣው ሁሉም ስለሚሰራበት ነው። ብቅ ብለው ሰዎች እዛ አይመለሱም። እሪ ቢሉ የሚመልስ ሰው የለም። ይደርስላቸው የለም። what is a third one? ዶሮ ማነቂያ ምክንያቱም ሲሉ እንዴ ጆክ ልንገራችሁ ወጣት እንደነሱ አሜሪካን ሀገር ይሄዳል። ከየት ሰፈር መጣ? ከአዲስ አበባ which area? በቃ እንግሊዝኛ የሚያውቁ በእንግሊዝኛ ይጠይቁታል። my village is crying for nothing. I came from crying for nothing. Yes, now crying for nothing. No, ribakantu. I came from crying for nothing. Addis Ababa. የኔ ቪሌጅ እንዲህ ነው የሚባለው። ይሄ ራሱ እንኳን በልጁ ሜንታሊቲ ስሙን እንኳን አልተለወጠም። ኢንጂነር ታደለ ቡጡል ብዙ ስራ ሰሩ አሉ እርሶ አሉ ነው ማዘጋጃ ቤት ተጠፋፍተናል። ለምንድን ነው እስቲ ሄደት ብሎ ለማማከር እንኳን ሙከራ አታደርጉ? የታግንቻቸው ሰው ሁሉ እኮ በየሰፈሩ ጠፍቷል ማለት አሁን ለምሳሌ ልክ እኮ ማዘጋጃ ቤት አለ ሸረሪት እዛ ብዙ ስራ መስራት እየቻለች ራሷ በሰራችው እንትን ታስራቆች ብላለች። ሌላ ዛጋ ሁሉም እስቲ ሄኮ ፕሮዳክቲቪቲ ነው አንድ ላይ አንድ ነገር እንስራ ቢሉ ብንል ብዙ ነገር ይቻላል። ሌላ የሰራሁት ስራ ተስፋ ተኔተው ነው ከዘርቱህንም ጋር ሆነን ነው። ዘርቱህን እሷ ብቻ ሳትሆን ባለቤቷም ልጆቿም የተሳተፉበት ጸረ ፌስታል ማህበር ብለን ጀመር። ያ ጸረ ፌስታል ማህበር ብዙዎቹ ሴቶች ዶሮ በደርግ ጊዜ ባሎቻቸው ባለስልጣን የነበሩ ቤታቸው ተወርሶ እዛ ውጪ ሄዱ ናቸው። ግማሾቹ ኢንተርናሽናል ድርጅት ውስጥ ይሰሩ ስለነበረ ተዛውረው እዛ የቆዩ 30 አመት ከዛ በላይ የቆዩ ሴቶች ናቸው የመጡት። የጀነራል ሚስቶች የጃንሆይ ጀነራል ያ ሁሉ ሆኖ ስለነበረ ሲመጡ ባካቹ አንድ ስራ እንስራ እንዲህ ማረግ አስበናል ሲባል አንድ እነሱ ጓደኛ የሆነች የኔ ዘመድ ባኪ ሲስተር እንዲህ ይላሉ እና አብረን ትለኛለች። እነሱ ብዙ ኤክስፒሪየንስ አላቸው እዛ ሀገር ስንት ጊዜ የቆዩ የሰለጠኑ ምና እንዲህ ባክሽን ግድ የለም ሄድኩኝ። ሁሉም በጸጋ በፍቅር ተቀበሉኝ። አንድ 20 ሴቶች ናቸው። ጀመርነው ስራውን ብዙ ስራ ሰራን። ምን ብለን የሚለምኑ ልጅ ይዘው የሚለምኑ ሴቶች በመንገድ እንዳይታዩ ሰርተው እንዲበሉ የመጨረሻ ስራ ይሄንትን እንዲሰበስቡ ፌስታል ያ ፌስታል ተሰብስቦ ተመዝኖ ለኪሎ 1 ብር እንዲከፈላቸው 1 ኪሎ ከለቀሙ 1 ብር ልንከፍላቸው። እኛ ደግሞ ሪሳይክል ለሚያደርጉት ሰዎች ብር ከ25 ሳንቲም ልንሸጥ። በዚህ ተዋዋልን። አንድ ህንዳዊ እንግሊዛዊ ነበረ ወደ ደብረ ዘይት መንገድ ፎክስ ነው ምን የሚል ነገር ከቀኝ በኩል እሱ ጋር ሄድን።
እሱም በራሱ በኩል መሬት አሰጡኝና ከዛ ይሄን ሰራለሁ ሌላ ኢትዮጵያዊ ደግሞ አሁን ስሙ ጠፋብኝ እንጂ እንዲህ ያለ ደረቅ ነገር ይሰራል ከዛ ከፌስታል ደረቅ ጠረጴዛ ይሰራል እና ለሱ ሪሳይክል ተደርጎ ምን ታዲያ ይደረግ የሬሳ ሳጥን ይሰራበት ያ ሰውነት ካፈር ጋር አይደባለቅም በፍጹም የማይጠፋ ነገር ነው ይሄ እና ይሄ ይሁን ብዙ ነገር ላይ ታች ብለን ሴቶቹ ይሄን እስኪሰሩ ድረስ ልጆቻቸው ከነሱ አንድ ሁለት ሴቶች ቀርተው ህፃናቶቹን እንዲያቅፉ እንዲመግቡ ይዘውላቸው እንዲቆዩ እነሱ ለቅመውን እስኪመጡ ድረስ የሥራ ጠባይ የሥራ ባህሪ እንድናስለምዳቸው እንደዚህ ይኖራል ብለን ብዙ ነገር ጀምረን ተሰርቶ ቤት ኪራይ ያጣ አንዴ የሌላ ሰው ቢሮ ስንለምን አንዴ አንዱ ጋር ስንሄድ አንዴ በቃ አሁን ተበታተነ ተሰባስቦ መስራት ፍላጎቱ ቢኖርም አሁን ቅድም እንዳልኩት አይዟችሁ እኛ አለን እኮ ግድ የለም በርቱ ጓሄድ የሚል ሰው መንግስት ስልጣን ያስፈልጋል ያን እንዴ ብዙ ሰው እኮ የመንግስት ቤት ያገኛል ለዚህ ተግባር ለዚህ ስራ አንድ ሰፋ ያለች ክፍል ቃም እናስቀምጥባት ምናምን በኪራይ ብቻ አለቀ ጅምር ብቻ በህይወት ዘመኖት ውስጥ እንደው እስቲ ይሄ ዘመን ሳሳልፍ በጣም የተደሰትኩበት ጊዜ ብሎ የሚያስቡት ወይም ደግሞ በጣም የተከፋውበት ጊዜ ብሎ እንትን የሚሉት እስቲ ሁለቱን አነጻጽረው ይንገሩ በጣም የተደሰትኩበት ለትምህርት ውጪ ሄጄ ከጮኛዬ ጋር ሆኜ ብዙ ኤሮፕ አገር ጣሊያን ፈረንሳይ እንግሊዝ ዩጎስላቭ ቡልጋሪያ ግሪክ ምን ጎበኘው እንደገና አፍሪካም ውስጥ እንደዚሁ ሴራሊዮን ኬንያ እንደ ብዙ ሄድኩኝ አፍሪካም ውስጥ ካይሮ ግብጽ ብዙ ሀገር በጣም ብዙ ሀገር በጉብኝት መልክ ስላየው በጣም ደስ አለኝ እንደገና ትዳር ይዤ እዚህ ቁጭ ካልኩ በኋላ ደግሞ ለአንዳንድ ስብሰባዎች ለምሳሌ ለዚህ ስብሰባ የከንቲባዎች ስብሰባ ሮም ውስጥ ይካሄድ ነበር እኔ ደግሞ በጤና በኩል ማዘጋጃ ቤትን ማለትም አዲስ አበባን ወክዬ ከኔ ጋራ የማህበራዊ ኑሮ ባለሙያ አማከለው ጨርቆስ የሚባል እሱም የሶሻል እንትን ተዘጋጅቶ ሁለታችን ቶሪኖ ኤግዚቢሽን አንድ ፓቪሊዮን ተሰጥቶን ያንን አገራችንን አስተዋውቀን በጣም ሰራን ብለን ደስ አለን እሱ በጣም ተደስቼበታለሁ እንደገና እዚህ ከመጣሁም በኋላ ለአንዳንድ ስብሰባዎች ሲምፖዚየም እንደዚህ በተባለ ቁጥር ወጣ ስለነበረ ደስ ይለኛል እንደገናም እዚህ ሆኜ ደግሞ ለረዳቸው የሚችሉ ድርጅቶች ብዙ ቦታ አሁንም ፈረሱ እንጂ የእጅ ስራ ማስተማር የጤና ማስተማር የህፃናት ማሳደግ ማስተማር ብዙ ቀበሌ ውስጥ ብዙ ስራ ቀበናም ሰርቻለሁ እዚህም ሰርቻለሁ እና ያ በጣም ደስ ይለኝ ነበረ እኔ ከምንም የተነሳው ሰው ነኝ በሃርድ ሺፕ ያደኩ ሰው ነኝ በጣም በሃርድ ሺፕ
እና ያንን አሳልፌ አሁን የኔ ኑሮ ከተራ ኑሮ ቤተ መንግስት ድረስ ደርሻለሁ። እኔ በቤተ መንግስት ደረጃ እየተጋበዝኩ በቤተ መንግስት ደረጃ ይሄን የሚያክል ኬክ እየመጣልኝ እንኳን አደረሳችሁ እየተባል ያን ሁሉ ደርሼ ለነዚህ ሰዎች እኔ ባለ እዳ ነኝ በሚል ነው ማስተምረውና እኔ በጣም ደስታ የሚሰማኝ ሳስተምር ነው። ለሌላው ሰው ስሰጥ ነው በጣም ትልቅ ደስታ የሚሰማኝ። ለማላውቀው ስሰጥ ያዘንኩበት ያው ያሳደገኝ ባለቤቴ ሲለየኝ በሞት መቀበል አልቻልኩም። ለካ ባል ክፉ ነው። ለካ ባሌ ኖሯል ጋሽ ማርቆስ ትቶኝ ሄደው ዩጎዝላቭ የትም ቦታ ይዞኝ ስለሚሄድ ጓደኞቹ ምንድነው ኪስ ውስጥ ጨምረህ የምትዞረው ትንሽ ነፃነት ስጣት ይሉታል ጓደኞቹ። እንደሱ ሲሉኝ እናደዳለሁ። ከማን ጋር ሆናለሁ? ጥሎኝ ከሄደ እስኪመለስ ድረስ እኮ እኔ ብቻዬን ሆናለሁ። ስለዚህ ለምንድነው ትተሃት ሄድ የሚሉት ብዬ እነዛን ሰዎች ቀየማለሁ። እንደዛ ሲንከባከበኝ የነበረ ሰው እኔም እሱ እንዳይናደድ እንዳይበሳጭ ተበሳጭቶ ክፉ አይናገር ክፉ አያደርግ ይሄንን ሰው ማስቀየም ትልቅ ኃጢያት ነው የሚመስለኝ። በእንደዛ ተንከባክበን የቆየነው ሰዎች ለካ ባል ጨካኝ ነው ትውት አድርጎኝ ሄደ። ማንም እንደሌለኝ ደግሞ ያውቃል። ጨካኝ ሆኖ ነው እንጂ እናቴ የሞተችው ከሱ ጋር ሆኜ አባቴ የሞተው ከሱ ጋር እህቴ ወንድሜ የሞቱት ከሱ ጋር ነው ያሳልፍኩት ሐዘኑን። አሁን የሱን ከማን ጋር ላሳልፍ? ልጆችም ውጪ ሄዱ። ስለዚህ I felt lost። የማንኝን ያሁን የማን ባላለሁ ይያልኩ የሚያውቁኝ ሰዎች ሴትዮ ደህና ትሆን ይሆን ሲሉ ነበር። እኔ አሁን የማንኝ ይባላል ስል የኛ ነሽ የኛ ብለው እንትን ይሉኛል። እና በጣም ያዘንኩበት መመለስ አልቻልኩም። ሰው መሆን አልቻልኩም። አስተምሪ ሲሉኝ ማስተማሩ ስለሚበርዝልኝ እንደምንም ጥርሴን ነክሼ ፕሬዘንተብል ሆኜ ለምሳሌ ነበር የምታየው። እኔ በዩኒፎርሜ በፖስተሬ ባነጋገሬ በብዙ ነገር እስቲ እንደ ሲስተር መርከብ ሆኑ እስቲ እኔ ሲስተር መርከብ ነው የምመስለው እያሉ ራሳቸውን በመስተዋት የሚያዩ ብዙ ነርሶች ያውቃሉ። ከዛ በኋላስ በቃ ለካ ያለ ባል ሰው እንዴት ይኖራል? ድቁስ ብዬ ራሴን ተመልሶ ላላገኘው ከዛ ቤት በስንት መከራ ነው የወጣሁት። ውጪ ይከራይ ሌላ ቤት ሁኚ ሲሉኝ አይ ጋሽ ማርቆስ መጥቶ ያጣኛል፣ ጋሽ ማርቆስ ሳሎንም ያጣኛል፣ መኝታ ቤትም ያጣኛል። ደግሞ እኔ ካልሰራሁት አይበላም፣ በሽተኛ ነው። ስለዚህ እኔ ከዚህ ቤት አልወጣም። ምን ያረግልሻል? 3 ክፍል ልጄ በዚህ ይተኛል እከሌ በዚህ ይተኛል ልትይ ነው እንዴ? ምን ያረግልሻል? በስንት መከራ ነው ወደዚህ ቤት የመጣሁትና ያዘንኩበት ይሄ ነው። ብዙ ደግሰው በወር ባልሞላ ጊዜ ውስጥ የሚለያዩ ባልና ሚስቶች አሉ። እና ምንድነው እስኪ ይሄ ከምን የመነጨም ነው ብለው ነው የሚያዩት? አንደኛ እንደ ጤና ባለሙያ እኔ የሚመስለኝ ያሁኖቹ በቅድ ነው የሚኖሩት። ከቅዱ ብልሽት ይመስለኛል ይሄ ፍች የሚመጣው በእቅድ ምክንያት ነው። ምክንያቱም እኛ ስንጋባ የሙሽራ ጊዜ እንደምናሳልፍ እናውቃለን። የሙሽራ ጊዜ ካለፈ በኋላ ደግሞ እግዚአብሔር ፈቃዱ ሆኖ ልጅ እርጉዝ ከሆነን ያ የእርግዝና ጊዜ እንደ ትልቅ ጸጋም ነው። በቃ በሰላም እናሳልፈዋለን። ያንን ነው የምንፈልገው ከሙሽርነት በኋላ እንትን የሙሽራ ልብስ ለመልበስ
ልጆች ሆነን እንመኛለን። ሙሽራ ልብስ ከለበስን በኋላ የነፍሰ ጡር ቀሚስ ለመልበስ እንመኛለን። ያን ከለበስን በኋላ ልጃችንን ማጥባት እንመኛለን። ያ ምኞት እናንተን እንደሱ የቀጠለ ከዛ በኋላ ትምህርት ቤት መውሰድ ልጁን ከዛ በኋላ ትምህርት ባለፈ ቁጥር በቃ እንዲሆነ እንዲያረገ ፎሎ አፕ ክትትላለ። ከዛ በኋላ ግራጁዌሽን ነው የሚባለው። የህፃናት ትምህርት ቤት እንኳን ተምሮ ሲመረቅ በቃ ትልቅ ሰውነት ይሰማናል። ያ ትልቅ ሰውነት መሰማት ማለት በእድሜያችን ሳይሆን በቃ እኔ ልጅ አደረስኩ፣ ልጄ ከኪንደርጋርተን ተመረቀ፣ ስለዚህ እኔ ትልቅ ሰው ነኝ ብዬ ራሴን በዛ ነው ማስቀምጠው። ያሁን እኔ ጊዜው እንደሆነ ጊዜው በጊዜው እንፈርዳለን። ጊዜውን ደግሞ የፈጠርነው እኛ ነን ከእግዚአብሔር በታች። ስለዚህ እቅድ ሲያቅዱ ለዛቸው የሙሽራ ጊዜ ብቻ ነው የሚያቅዱት። ሌላ ቀርቶ ምንመኘው ነገር እኔ አሁን የሚያስለቅሰኝ የ50 አመት እንትናቸውን ሲያከብሩ ሰዎች አምላኬ ለምን አልፈቀድክልኝም? 50 አመታችን ደርሶ ነበረ ለምን እኛ አላከበርንም እልና አለቅሳለሁ። 50 አመት ማክበር ማለት እኮ በ20 አመቴ እንደሆነ ያገባሁት 70 አመቴ መሆን ማለት ነው። ስለዚህ ያሁን ልጆች የ70 አመት ፒክቸር እንዲኖራቸው አያስቡት ማስቀድመው። እኔ እቺ ዘነበወርቅ የምትባል ጓደኛ ያልኳችሁ በጣም አያት መሆን ትመኝ ነበረ። ሞተች ዛሬ 10 አመት። አያት መሆን ትመኝና ይሄ በርኖስ እንደዚህ ያለ የሚለበስ ካባ እሱ አርጋ እኔ አያት ነኝ አንቺ እናቱኝ ይሄ ልጅሽ ይሁን ብላ ሶስታችን ፎቶግራፍ ተነሳን። ይሄ ከሙሽርነት በፊት ከትዳር በፊት ከዛ በፊት ሁሉ እዛ ለመድረስ ነው እቅዷ ማለት ፍላጎቷ ምኞቷ እና ያንን እንዲመኙ ማድረጉ ላይ ነው ሊስተካከል የሚችለው። እናት ከሆንኩ በቃ እናት ነኝ፣ አያት የመሆን እድሌ ደግሞ ይመጣል። መውለድስ ባይኖር አይኑራ እኔና ባለቤቴ በሰላም በፍቅር እንኖራለን። የግድ ልጅ መኖር አለበት እንዴ? ሁለታችን ለመኖር እኮ እንደወልድ ነው ተባብለን አልተጋባንም፣ ተዋደን ነው የተጋባነው። ስለዚህ ልጅም ባይኖረን ሁለታችን በፍቅር በሃይማኖት በቤተሰብ ዙሪያ ፍቅር መስርተን ጥሩ ኑሮ መኖር እኮ ይቻላል እንዴ? ልጅ ይዞ ተፋቶ ስላልወለዱ ተፋቶ ገና በቅዱ ላይ ይሄ ሁሉ ፍርስርስ እኔ በቅዱ ላይ ይመስለኛል አመሰራረቱ ላይ ነው እንጂ ሰው ሳይቻቻል ቀርቶ አይደለም። ወይም ደግሞ እሱን ደግሞ እንዳልን እንዲያውም አሁን ነው ሰው ስለ ሰው የሚያውቀው። እኔ ድሮ ባል ከሌላ ሰው ጋር የሚነሳ አይመስለኝም። ሰዎች ባላቸውን እንዲያው የወር ወጪ አይሰጠኝም እንደዚህ ያረጋል እንደዚህ ነው ሲሉ እንዴት አብረው አድረው ደግሞ አሁን ዛሬም አብረው ሊሆኑ እንዴት ባላቸውን ያማሉ የሚል እንትን ነበረኝ። አሁን ግን ምናልባት እንደሱ በተሰማ ቁጥር ሰዎቹ ተረራይዝድ እየሆኑ ነው። እኔ ይቅርብኝ ይሄን ካረገማ አሁን ሌላ ደግሞ ሊያስከትል ነው ብለው ገና በሩቁ ነው እንጂ ቢቻቻሉ መቻቻል ቢኖር ትዳር ይደረጃል። መቻቻል ካለ ፍቅር ይመጣል። እንደውም የድሮ ሰዎች በተጣሉ ቁጥር ፍቅር ይደረጃል ይባላል። እኔ እንደሱ ትላለች የኔ እናት በፊት
እና ሳይቆጡ ሲቀሩ ነው መጥፎ። የሚያስቆጣቸው ነገር ኖሮ ከተቆጡ ግን ያን ነገር ስለማይደግሙት ፍቅር ይመሰረታል። አሁን በመጨረሻው እንደው እስቲ ለአገሬ ህዝብ ለዚህ ትውልድ እንደው ይሄን ማስተላለፍ አለብኝ ብሎ የሚያስቡት ነገር መቼም ተዘቆ ማያልቅ እንትን ነው እርሶ ጋር ያለው እና የሚያስተላልፉት ነገር እስቲ እንገሩ። ነይ እዚህ ኮሌጅ ውስጥ አስተምሪ ብለው ሲጠሩኝ አሁን እንደተባለው ብዙ ነው ሃው ኤንድ ኤክስፒሪየንስ አለሽ ብለው ነው የሚጠሩኝ። ለዛች ጊዜ ብቻ ሰርቼባት እመጣለሁ። እኔም ለራሴ ብልሃቱ ሜቶዶሎጂው ጠፍቶኝ ነው መጠብቅ ያለሁት። እንደዚሁ እንዳለሁ ልሞት ነው አሁን። በቃ እኔ እኮ ብዙ ነገር ነው ማውቀው። መጻፍማ ብዙ እንትን ሊፈጅብኝ ነው በያለበት እንደሱ እየሄድኩ በፈቃደኛነት ማስተማር አለብኝ። አስተምራለሁ የቻልኩትን ያህል መቆም እስከቻልኩ ቆሜ ካልቻልኩም ቁጭ ብዬ እድሜ እስከፈቀደ ድረስ እንደሱ አረጋለሁ ነው ማለት። ሌላ ምን ላርክ? መጻፍ ከባድ ይመስለኛል። ማን ያሳትመዋል? አሁን ብዙ ሰው ብዙ ነገር ይጽፋል፣ ያዘጋጃል። እንደ ተዘጋጀ ትቶት ይሞታል። ያ ቀሪው ሰው ይሄ እኮ ይጠቅመናል ብሎ እንኳን ወስዶ አያሳትም። ዝም ብሎ ተራ ሺት ሆኖ ይቀራል። ግድ የለም እርሶ ይጻፉ ከስር ከስር። እንግዲህ ወደፊት ጊዜው ነው እንትን የሚሉትና አንድም በጽሁፍ ነው መተላለፍ ያለበት። እሺ ሲስተር መርከብ ስለነበረን ጊዜ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ስለኔ ጥሩ ነገር ሰምታችሁ። መቼም ሰው በህይወት ሲኖር ጥሩ ነገር ብቻ አይደለም የሚሰራው፣ ፍጹም አይደለም። ግን ጥሩን ሰምታችሁ ለዚህ ስላበቃችሁኝ አመሰግናለሁ። ይሄ ስራ ከእኔ ወይም ከእንደኔ ያለው ሰው ይልቅ እናንተ ስለሆናችሁ ለህዝቡ ልታዳርሱ የምትችሉት በሌላ ጊዜ እንደዚሁ ይግጠመን ብለን መለያየት ሳይሆን በአሁኑ ጊዜም ቢሆን የምትሰሩበት ነገር ካለ አሁኑኑ ለሚመለከታቸው ሰዎች እንዲማሩበት እንዲሰሩበት እንዲደረግ አደራ እላለሁ። አመሰግናለሁ። እንዴት ነበር ቆይታችን ተመልካቾቻችን? እንደወደዳችሁት እምነታችን ነው። እንደተለመደው ገንቢ አስተያየታችሁ አይለየን እያልን አብሬያችሁ የቆየሁት ዊንታ ዘካሪያስ ነኝ። ከሌላ እንግዳ ጋር እስከምንገናኝ ድረስ በደህና ቆዩን።